በምንና ለምን እንደሆነ ባላወቃችሁት ሁኔታ ለማመን የሚከብድ ነገር ቢከሰትና እናንተም የጉዳዩ አካል ብትሆኑስ? ዛሬ አንድ በፍጹም ሊሆን የማይችል ነገር በጊዜው ይህማ የመንፈስ ሥራ ነው ተብሎ እስከ ዛሬ ድረስ እንቆቅልሽ የሆነ አስደናቂ የዘረፋ ታሪክ እናያለን። እስከ መጨረሻውም ትከታተሉን ዘንድ ታሪኩም እንዲህ ነበር። ጊዜው ሰኔ 1990ዎቹ መጀመሪያ ነበር። አዲስ አበባ በክረምት ጭጋግ ተውጣለች። በወቅቱም ከተማዋ ዛሬ እንደምናያት በቪዲዮ ካሜራዎች የታጠረች አልነበረችም። በየመገናኛው የቆሙት ጥቂት የፖሊስ መኪኖችና የሰፈር ጥበቃዎች ብቻ ናቸው የከተማው መተንፈሻዎች። ነገር ግን በዚያ ዝናባማ ሌሊት በአዲስ አበባ እምብርት የሚገኘው አንድ ግዙፍ የፋይናንስ ተቋም ውስጥ ታሪክ ተመራማሪዎችና የፖሊስ መርማሪዎች እስከ ዛሬ ድረስ ምላሽ ያላገኙለት አንድ የመንፈስ ዝርፊያ ተፈጸመ። ዝርፊያውን ልዩ የሚያደርገው የጠፋው የገንዘብ መጠን ብቻ አይደለም፣ ይልቁንም ወንጀለኛው የተጠቀመበት የረቀቀ ብልሃትና ጥሎ የሄደው እንቆቅልሽ እንጂ። ይህ ተቋም ገንዘቡን የሚያስቀምጥበት ክፍል ዘ-ቮልት ተብሎ ይጠራል። ግድግዳው ከግማሽ ሜትር በላይ ውፍረት ካለው ኮንክሪትና ብረት የተሰራ ሲሆን በሩ ብቻ 2 ቶን ይመዝናል ተብሎ ይገመታል። እናም ይህን በር ለመክፈት 3 ደረጃዎች ማለፍ አለበት። አንደኛው መካኒካል ቁልፍ። ይህ ቁልፍ በሁለት የተለያዩ ድርጅት ኃላፊዎች እጅ ብቻ ነው የሚገኘው። ሁለተኛ ደረጃ ላይ የምናገኘው ዲጂታል ኮድ ሲሆን ይህኛው ደግሞ ቁልፍ በየሳምንቱ የሚቀያየርና ለጥቂት ሰዎች ብቻ ነው የሚነገረው። ሶስተኛውና ዋነኛው የሰዓት መቆለፊያ ሲሆን ይህ ቁልፍ አንዴ ከተቆለፈ በኋላ እስከ ማግስቱ ጠዋት 2 ሰዓት ድረስ የትኛውም ሰው ማለትም ሌላው ቀርቶ እንኳን የድርጅቱ ስራ አስኪያጅ እንኳን ሊከፍተው አይችልም። ታዲያ በዚህ ሌሊት የጥበቃ ሰራተኞቹ ምንም ድምፅ አልሰማንም ባሉበት ሁኔታ ይህ የማይደፈር ምሽግ እንዴት ተደፈረ? ሌቱ 8 ሰዓት ከ30 ይላል። ዝናቡም ኃይለኛ ነው። መብራት አልፎ አልፎ ይቆራረጣል። በወቅቱም የነበረው የምሽት ጥበቃ ኃላፊ በኋላ ላይ ለፖሊሶች በሰጠው ቃል በህንፃ ውስጥ ምንም አይነት እንግዳ የሆነ እንቅስቃሴ አልታየም፣ በሮቹ ሁሉ እንደተቆለፉ ነበሩ ብሏል። ነገር ግን ሌቱ ሙሉ የሆነው ነገር ሲከናወን ነበር። ዘራፊዎቹ የህንፃውን ኤሌክትሪክ መስመር በዘዴ በመቁረጥ የደህንነት መብራቶች እንዲጠፉ አደረጉ። ነገር ግን ግራ የሚያጋባው ነገር ወደ ካዝናው ክፍል ለመድረስ ማለፍ ያለባቸው 4 በሮችን ምንም አይነት ጉዳት ሳያደርሱባቸው መክፈታቸው ነው። ፖሊስ ሲመረምር ቁልፎቹ ተገንጥለው ሳይሆን በትክክለኛ ቁልፍ የተከፈቱ ይመስሉ ነበር። ማለዳ 2 ሰዓት ከ15 ደቂቃ ሰራተኞቹ ወደ ቢሮ ገቡ። የካዝናው ክፍል ኃላፊ በሩን ለመክፈት ሲቃረብ ግን ደነገጠ። የቢሮ በር በትንሹ ገርበብ ብሎ ተከፍቷል። እናም በሩን በኃይል ገፍቶ ሲገባ ያየው ነገር ጭንቅላቱን አዞረው። ካዝናው ባዶ ነው። በሚሊዮን የሚቆጠር የኢትዮጵያ ብር እና በሺዎች የሚቆጠር የአሜሪካ ዶላር ጠፍቷል። መርማሪዎቹ መሬት ላይ የወደቀውን አንዳንድ የገንዘብ መያዣ ወረቀት አገኙ። ነገር ግን ትልቁ ድንጋጤ ባዶ ካዝና ውስጥ በተቀመጠው ወረቀት ላይ ነበር። በወረቀቱም ላይ በንጹህ በአማርኛ የተጻፈ የእጅ ጽሑፍ እንዲህ ይላል: ይህ ገንዘብ የእናንተ ሳይሆን የህዝቡ ነው። እኔ ደግሞ ለህዝቡ መለስኩት። አትድከሙ፣ አታገኙኝም። ይህን መልእክት ፖሊሶቹና ህዝቡን ለሁለት ከፈለ። አንዳንዶቹ ዘመናዊ ሌባ ነው ሲሉ፣ ሌሎቹ ደግሞ ይህ በጣም የረቀቀ ወንጀለኛ ነው ብለው ደመደሙ። በዚህ ምርመራ ላይ ከ200 በላይ ሰዎች ተጠረጠሩ። የድርጅት ኃላፊዎች፣ ጠበቆች፣ አልፎ ተርፎ እንኳን የቀድሞ ሰራተኞች ታሰሩ። ነገር ግን አንድ ማስረጃ ሊያገኙ አልቻሉም። የጣት አሻራ አልነበረም።
የጠፋው ገንዘብም በየትኛውም ባንክ ወደ ጥቁር ገበያ ላይ ሲዘዋወር አልታየም። ዛሬ ላይ ያ ህንፃ አሁንም እዚያው አለ። ካዝናው ምናልባት ተቀይሮ ይሆናል። ነገር ግን ያ ወንጀለኛ አሁን ድረስ አልተያዘም። እውነቱ ግን አንድ ነው። በዚያ ዝናባማ ሌሊት አዲስ አበባ ውስጥ የማይቻለውን የቻለ አንድ መንፈስ ነበር ነው የሚሉት። እናንተ ይህ ሰው ማን ሊሆን ይችላል ብላችሁ ታስባላችሁ? የውስጥ ሰው ወይስ እውነተኛ የረቀቀ ሌባ?